በደንብ ነገር ሰማን ትንሽ ሄኖክ ትንሽ ይልበት እንዲገባ ዳኒ ታቸውን አዳምጥ መሀል ላይ እየገባ ነው። ታቸውን አዳምጥ። አድሚኖች ካላችሁ ዳኒ እንዲገባ ሄኖክ ትንሽ ቤት ይገባሃል ለማለት ነው። ቀጥል አስቀምጡት። ዳኒ ታች ወረድና ቁጭ በል ለጊዜው። አድሚኖች ካላችሁ ታች አስቀምጡት። እሺ ቀጥል ሄኖክ። ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ ሲል ሆነ ሲል ምንድነው ብርሃን የሆነው? እሺ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ። ምንድነው ብርሃን የሆነው ነው የጠየቁት። ብርሃን የሆነው ብርሃን ነው። ከዛ ጨረቃና ፀሐይ ነበረች። ከዛ በኋላ ቀንን ፀሐይ እንድታበራ ለሊት አንተ ደግሞ ታበዛለህ። ፀሐይና ጨረቃ እኮ በኋላ ላይ ነው የተፈጠሩት አይደል? በሶስተኛው ቀን ነው የተፈጠሩት። ረቡዕ ላይ ነው የተፈጠሩት። እሺ ብርሃን ምን ሆነ እኮ? ብርሃን ምንድነው ብርሃን የሆነው ብዬ ስል ብርሃን ካለመኖር ወደ መኖር ነው አይደል? ስለዚህ ሆነ ማለት ተፈጠረ ማለት ነው አይደል? ተነበር ባላ ዘጸአት ምዕራፍ 4 ላይ ደግሞ የሙሴ በትር እባብ ሆነ ይላል። ምን ማለት ነው? በትሯ ወደ እባብ ተቀየረች። ስለዚህ አሁን ቃል ስጋ ሆነ ሲባል የትኛውን ነው የሚሆነው? ከሁለት አንዱ። እሺ ስለ ቃል ስንመጣ እንደዚህ ነው። ሬማና ሎጎስ የሚባል አለ፣ ታውቀዋለህ? እሺ ሁለተኛ ደግሞ እዚህ ዮሐንስ ወንጌል ላይ እያወራ ያለው ቃልም ስጋ ሆነ ይላል፣ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል። ከዛ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነው ሬማና ሎጎስ ልዩነታቸውን አልነገርከኝም። ሬማና ሎጎስ ልዩነት የተገለጠውና በመጽሐፍ ቅዱስ አቅጣጫ ማለት ተጽፎ ያለው የእግዚአብሔር ቃልና ሌላው ደግሞ ሬማ የሚባለው እግዚአብሔር በቃል ውስጥ የሚገልጽልህ የቃሉ መገለጥ ማለት ነው። ኦኬ ማለት የቃሉ መገለጥ ሎጎስ አይባልም እንዴ? በባይብል ውስጥ ይባላል። ኦኬ ስለዚህ ኢንተርቼንጅ ነው እንጂ የሚጠቀመው ልዩነት የላቸውም በግሪክ አጠቃቀሙ ሊሆን ይችላል። አሁን እኔን ሀሳብ ልመለሳው እሱና ማለት ማታውቀው ነገር ላይ አባት ገባ ጥሩ ነው ብዬ ነው። ምክንያቱም ሬማና ሎጎስ ልዩነታቸው ምንድን ነው የሚለውን ነገር ማየት እንችላለን። እኔ የጠየቁት ጥያቄ በባይብል ውስጥ ሆነ የሚለው ቃል ለሶስት አይነት አገልግሎት ይውላል። ለወደፊቱ ትምህርት ይሁን። አንደኛ የመጀመሪያው ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ ይላል። ሁለተኛው ሆነ የሚለው ቃል ተለወጠ የሚል አለ፣ ዘጸአት ምዕራፍ 4:7 ላይ ታገኘዋለህ። ሶስተኛውና የመጨረሻው ደግሞ ሆነ ማለት ተፈጸመ በሚል ይመጣል በባይብል ውስጥ። ሁለተኛ ነገሥት ምዕራፍ 15:12 ላይ ታገኘዋለህ። ለዩ ልጆች እስከ 4 ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የአምላክ ቃል ሆነ ይላል። ምን ሆነ? የአምላክ ቃል ሆነ ማለት ምን ማለት ነው? ትርጉሙ ተፈጸመ ማለት ነው። ስለዚህ አሁን የያዝኩት ምንድን ነው? ቆይ አንዴ ልጨርስ። ዮሐንስ ወንጌል ምዕራፍ 1:14 ላይ ዘፍጥረት 22:18 ላይ ምን አለው? የምድር አሕዛብ ሁሉ በዘር ይባረካሉ አለው ለአብርሃም ቃል ሲገባለት አይደለ? ምንን ሰምተሃል አለው? ምንን ሰምተሃል አለው? ቃሌን ሰምተሃል። ሎጎስን ሰማ ማለት ነው። ስለዚህ ያ ቃል ምን አደረገ? ገላትያ 3:16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም፣ ስለ አንድ እንደሚናገር ለዘር ይላል፣ እርሱም ክርስቶስ ኢየሱስ ነው ብሎ ነው ያስቀመጠው። ስለዚህ ያ ዘር ድንግል ማርያም ማህፀን ውስጥ የነበረው እንቁላል የማህፀኗ ፍሬ ሲፈጠር ድንግል ማርያም ማህፀን ውስጥ ሲፈጠር ያኔ ቃል ስጋ ሆነ ማለት ነው። ሌላ ማብራሪያ ካለው ትነግረኛለህ። 14 እኔ ደግሞ ላውራሽ። የእግዚአብሔር ቃል ደግሞ ማለት ቃል እንትን ሲል ሲብራራ አንዳንድ ጊዜ አውድ የሚባል ነገር አለ። መልእክቱ እርስ በርስ ስለሚያዝ አሁን ከላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ ካለ በኋላ ይህ በመጀመሪያ እግዚአብሔር ነበረ ይላል። ራሱ ቃሉ እግዚአብሔር ነበረ ይልህና 14 ላይ ስለዚህ ይህ እግዚአብሔር የነበረው በዘላለም ውስጥ የነበረ መለኮት የሆነው እግዚአብሔር ወልድ አሁን ስናመጣው ቃልም ስጋ ሆነ። የትኛው? ያኔ እግዚአብሔር የነበረው እግዚአብሔር ወልድ እሱ አሁን ጊዜው ሲፈጸም እግዚአብሔር ለሰው ልጅ የመዳኛ መንገድ ዘርግቶ ነበረ። እግዚአብሔር
ለእንትና ለሔዋን ማለት በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎ ተናግሮ ነበረ። እግዚአብሔር ይሄ ቃል የሚፈጸምበት ጊዜ አሁን ነው። ስለዚህ እባቡን የሚቀጠቅጥ ከእግዚአብሔር መንግስት የወጡትን የእግዚአብሔር ልጆች ወደ እግዚአብሔር መንግስት የሚመልስ ጊዜው ስለደረሰ እግዚአብሔር ወልድ ወደ ምድር መጥቶ ስጋ መልበሱን ነው እዚህ ጋር የሚያሳየው። ቃልም ስጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረህ ይላል። ከዛ አንድ ልጁም ይላል ከአባቱ ዘንድ እንዳለው ክብር የሆነውን ክብር ምን አለ አየን ይላል። ስለዚህ እዚህ ጋር አሁን ያለው እሱ አሁን እዚህ ጋር ያለው የትንቢት መፈጸም አይደለም። እዛ ጋርማ የለውም። ከይቅርታ ጋር ማለት ያው ዊዝ ሪስፔክት ነው ማወራ ከይቅርታ ጋር ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውን አልተነተንከውም። ቃልም ስጋ ሆነ ማለት ምን ማለት ነው? ቆይ እሱን ላውራበት። አንድ ጊዜ ይቅርታ። እግዚአብሔር ወልድ የሚል ጥቅስ የለም። እግዚአብሔር ወልድ ስጋ ለበሰ የሚል ነገርም የለም ባይብል ላይ። እግዚአብሔር ወልድ የሚል ቃል የለም። እግዚአብሔር ወልድ ስጋ ለበሰ እያልክ ነው የምታወራው። ኤሶጄሲስ እየሰራህ ነው። አሁን እየተጠቀምክ ያለው ሆሞሎቲክስ ነው፣ ሄርሜኔቲክስ አይደለም እየተጠቀምክ ያለው። ያ ትልቁ ስህተት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ምን ሆነ ይላል? ቃልም ስጋ ሆነ። በምንድን ነው የሆነው ስጋ? እሺ ይችላል አውራም። ቃልም ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ። አልጠየኩም። አንድ ልጁም ከአባቱ ዘንድ አልጠየኩም። ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ የሚለውን አልጠየኩም። የጠየቅኩ ቃልም ስጋ ሆነ ሲል ቃል ስጋ ሲሆን በምንድን ነው የሆነው? እስኪ ጥያቄን ግልጽ አድርግልኝ። ኦኬ፣ ለዛ ነው ልድገምልህ። አየህ፣ ለዛ ነው ያልገባውን ነው። ጥያቄውን ከተረዳው መልስ ጥያቄው መረዳት ራሱ የመልስ ግማሽ ነው። እሺ ነው ክዬ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ይላል አይደለ? አዎ። ቃል ስጋ ሲሆን በምንድን ነው የሆነው? በማርያም ውስጥ ነው። የት ነው የሆነው እኮ አላልኩም። የት ነው ብዬ ብጠይቅ ኖሮ ማርያም ውስጥ ትለኛለህ። የጠየቁት ጥያቄ የት ነው የሆነው ሳይሆን በምንድን ነው የሆነው ነው ያልኩ። የጠየቁት ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ በምንድን ነው የሆነው? በምንድን ነው በእና ይለያያሉ። ፕሪፖዚሽን ፕሮፖዝ ያኛው እንትን ነው ኢንተሮጋቲቭ ነው፣ የኛው ፕሪፖዚሽን ነው። በምንድን ነው የሆነው? አሁን ጥያቄ መጣልኝ አሁን። ስለዚህ ቃል ስጋ የሆነው ከኋላ እንዲሆን ያደረገው ነገር አለ ማለት ፈልገህ? ምክንያቱም ዮሐንስ ወንጌል 1:3 ላይ ምንድን ነው የሚለው? ሁሉ በእርሱ ሆነ አለ። በምን በቃል በሎጎስ ከሆነው ነገር አንድስ እንኳን ያለ እርሱ ምንም ነገር የሆነው ነገር የለም አለ። የሚሆን ነገር የሚሆነው በቃል ነው ከተባለ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ያለው ቃል አክቲቭ ቨርብ ነው ወይስ ፓሲቭ ቨርብ ነው የመጣው? የትኛው ምዕራፍ 12 ላይ ያለው? 1:3 ላይ ያለው 1:3 ላይ አክቲቭ ነው። አክቲቭ ነው። ዮሐንስ ወንጌል 1:14 ላይ ፓሲቭ ቨርብ ነው ወይስ አክቲቭ ቨርብ ነው ኢግኒቶ የሚለው? ይሄ ደግሞ ወደኋላ ይመለስና ምዕራፍ ቁጥር 1 አካባቢ ያለውን ሀሳብ ነው የጠየቁ። የሆነ የሚለው ቃል ሆነ የሚለው ፓሲቭ ነው ወይስ አክቲቭ ነው? ሆነ የሚለው ገቢር ነው ወይስ ተገብሮት ነው? ገቢር ነው ወይስ ተገብሮት ነው? ገቢር ማለት ገቢር አክቲቭ ማለት ነው። ተገብሮት ማለት ደግሞ ፓሲቭ ማለት ነው። እሺ አሁን እዚህ ምዕራፍ 14 ላይ ማለት ነው ቁጥር 14 ላይ ያለው የትኛው ነው? ምዕራፍ ከቁጥር 1 ላይ ያለውን ኢየሱስ ክርስቶስ ስጋ መልበሱን ነው። ቆይ አንተ ሄኖክዬ እንትን ሀሳብ ዝም ብሎ ማውራት ከሆነ ጠጅ ቤት ነው የሚሆነው። ሳንደማመጥ ሁላችንም፣ አንደኛ አዳማጭም አለ ብዙ ሰው እያዳመጠ ነው። ሁለተኛ ነገር ደግሞ መንፈሳዊ ነገር ነው የምናወራው። የሆነ ፖለቲካም ስላልሆነ መንፈሳዊ ነገር እስከሆነ ድረስ ተረጋግተን ነው ማዳመጥ ያለብን። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ አክቲቭ ቨርብ ነው አልከኝ፣ ገቢር ነው አልከኝ ቃል የሚለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ደግሞ ተገብሮት ነው አልከኝ፣ ፓሲቭ ነው አልከኝ። ፓሲቭ ነው ወይስ አክቲቭ ነው ብዬ ስል ጸጥ ነው ያልከኝ። ሳይለንት ላይ ነው ራስን ያረከው። አክቲቭ ነው ወይስ ፓሲቭ ነው ቨርቡ? ይኸውልህ ይሄን ቃል ለምን እንደተጠቀምኩ ነው ያልገባኝ እኮ። አክቲቭ ነው ወይስ ፓሲቭ ነው ብዬ ጠይቁ። ቃልም ስጋ ሆነ ሲል የሆነ ነገር ነው ወይስ የሚያስሆን ነው? እሺ በቀላል አማርኛ እሺ፣ ቃልም ስጋ ሆነ ማለት ድሮ የነበረው ቃል አሁን ስጋ ለበሰ ማለት ነው። አልገባም ጥያቄው። አሁን ሌላ ሲያግዝ በቃ ካልሆነ በቃ ችግር የለውም። ላቆመው ነው። አንድ ድል ልስጥህና አንድ እንትን ልበልና ካልገባ እተዋለሁ። ማጠቃለያ እንሰራበታለን ኢንሻአላህ። አሁን ምንድነው ያንተ የትኛው ላይ ነው ያለው ሀሳብ እኮ? እሱን ነው እኮ የጠየኩህ። ለዛ ነበር ዮሐንስ ወንጌል ፓሲቭ ላይ ነው ወይስ አክቲቭ ላይ ነው? አንተ
እኮ ልነግርህ እኮ ነው የጠየቁት ጥያቄን። ጥያቄው ስላልገባ ጥያቄው ልድገምልህና እኔም ድምዳሜ ደግሞ እነግርሃለሁ። አይሻልም? እሺ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሁሉ በእርሱ ሆነ ሲባል እርሱ የሚለው ተክቶ የመጣው ሎጎስን ነው አይደለ? አውቶ የሚለው ቃል ሎጎስን ነው አይደል? ተክቶ የመጣው እሺ። እዛ ጋር ሎጎስ ምንድን ነው የሚሆንበት ነው። ሁሉ በእርሱ ሆነ አለ። ከሆነው ነገር አለ የሚሆን ነገር። ይሄ ፓሲቭ የሚሆነው በአክቲቭ ነው፣ በአክቲቭ ቨርብ ነው። አክቲቭ ቨርብ ሆኖ የመጣው እዛ ጋር ሎጎስ ነው። ዮሐንስ 1:3 ላይ ተመለከት። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ካይ ሆሎጎስ ሳርከስ ኤግኔቶ ነው የሚለው፣ ቃልም ስጋ ሆነ ነው የሚለው ቃል። ዮሐንስ ወንጌል 1:14 ላይ ያለው ቃል ስጋ ሲሆን በምንድን ነው የሆነው ብዬ ስልህ ጥያቄውን አልተረዳውም። ጥያቄውን ቀለል ላደረኩልህና አክቲቭ ነው። ዮሐንስ 1:3 ላይ ያለው አክቲቭ ቨርብ ነው። ዮሐንስ 1:14 ላይ ያለው አክቲቭ ነው ወይስ ፓሲቭ ነው ብዬ ጥያቄ ያቀረብኩልህ። ይህን መልሰው። እሺ ሄሎ፣ ይሰማል? ይሰማል። አዎ፣ እኔ ለማውራት የፈለጉትን ሀሳብ ላውራና ቅድም በተወራው ላይ የኔን አሁን አክቲቭ እና ፓሲቭ መጨረሻ ላይ ላጠቃልል። ግን አንድ ይሄ ቃል ምን ማለት እንደሆነ ብቻ ላውራና ከዛ በኋላ ወይስ ፓሲቭ ነው ነበር የጠየቁ። ያልጠየቁን ካወራ እንደፈለጉ ማለት ነው። አባሮች ጨዋታ ነው የሚሆነው። እንደዛ እንዳይሆን ሄኖክዬ የምታውቀው ከሆነ አላውቀውም ወይም በለኝና እኔ ማብራሪያ ስጠው። አክቲቭ ነው ወይስ ፓሲቭ ነው የሚለውን ነገር አላውቀውም ነው የሚባለው ሄኖክዬ። ማቀውን አይወራም እኮ እኔ ማቀውን ሁሉ ካወራው አንደኛ አዳማጭ ነው፣ ኦዲየንስ ማሰልቸት ነው። ሁለተኛ ደግሞ ለአንተም ደግሞ የሆነ ነገር ይዘህ አትሄድም። እኔም ደግሞ ምን ተወያየው ሲብዬ ታይሜን ዌስት እንዳላረኩ እንዲሰማኝ አንድ ነጥብ ላይ ነው ማድረግ ያለብን። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ስለሚል የሆነው ቃል ፓሲቭ ቨርብ ነው የመጣው። ለምን ሆነ ስለሚል የሆነው ማን ነው? ቃል ነው የሆነው። ዮሐንስ ወንጌል 1:3 ላይ ግን የሚያስሆን ቃል ነው ያለው። የሚያስሆን ቃልና የሚሆን ቃል ይለያያል። አክቲቭ እና ፓሲቭ ማለት ነው። በአማርኛ በቀላሉ ገቢር ግስና ተገብሮት ግስ ይባላሉ ማለት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ሲል በምንድን ነው የሆነው ካልከኝ ዮሐንስ ወንጌል 1:3 ላይ ሁሉ ነገር የሚሆነው በቃል ነው ተብሏል። ስለዚህ አክቲቭ የሆነው ቃልና ፓሲቭ የሆነው ቃል ልዩነት የላቸውም? አላቸው ማለት ነው። ስለዚህ አክቲቭ የሆነው ቃል ፓሲቭ የሆነው ሲደረግ ድንግል ማርያም ማህፀን ውስጥ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ እንዲኖረው ሕይወትን ሰጥቶታልና አለ። ማነው ሕይወትን የሰጠው? ማነው ሕይወትን የሰጠው? ለማን ነው የሰጠው ሕይወትን? እሱ አሁን አንዷን ጥቅስ ብቻ ሳይሆን ሙሉ የቃሉ የፈለገውን ሙሉ ብታነብልኝ ደስ ይለኛል። ወይን ነኝ አይታይህም እንዴ? ወይን ነኝ ወይ ልፈራለሁ? ችግር የለውም። እሺ ለውጥ አያመጣም። እሱ ያው ወንድሜ ስለሆነ ማለት ነው። እና እዛ ጋር እንትን አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሕይወትን ሰጥቶታልና አለ። ሕይወትን የሰጠው ማን ነው? ሕይወትን ማንም አልሰጠውም። ኢየሱስ ራሱ ሕይወትን ሰጠው ይላል እኮ። እሺ ከላይ ያለውን አንብባ። ከላይ ሙሉ ምዕራፉን ታነቦ ይገባል። እነዛማ አይነበብም እኮ። ይማ ምን ማዛግ ይባላል። ሰውን ባይብልን ሙሉን አንብቡት አይባልም። ፖይንት ምንድነው? ኮንቴክስቹዋል የሆነ አፕሮች ስትሄድ ያመጣውብህ ነገር ምንድን ነው? እዛ ጋር ያመጣውት ዮሐንስ ወንጌል 5:26 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና አለ። ስለዚህ አብ የራሱ የሆነ ሰርቪስ ኤክሲስተንስ እንዳለ ሁሉ ለወልድም ደግሞ ሪፍሌክሲቭ ፕሮናውን ሂምሰልፍ የሚለው ምንድን ነው? ድርብ ተውላጠ ስም ነው አይደለ? ምንድን ነው? ድርብ ተውላጠ ስም አይደለም? ኦንቶሎጂ ነው ሜታፊዚክስን ነው የሚያሳየው? ኦንቶሎጂ ሜታፊዚክስን አያሳይም? ሂምሰልፍ ኦንቶሎጂ ነው። ኦንቶሎጂ ነው የሚያሳየው። ሂምሰልፍ ሪፍሌክሲቭ ፕሮናውን ልክ እንደዛ ነው ግን ሜታፊዚክስ። ስለዚህ ኢየሱስ ሜታፊዚካልም ኦንቶሎጂካልም ወይም ደግሞ በምንነትም በማንነትም ሕይወት የተሰጠው አካል ነው አይደል? እኔም ማጠቃለያ
ሰጥበት የነበረው በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ያለውን ሐሳብና እንዲሁም ቁጥር 14 ላይ ያለውን ሐሳብ ጀስት ምዕራፍ 1 ላይ ያለው ቁጥር 1 ላይ ያለው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ይመጣና ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል። ከዛ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ይሄ ማለት ቅድም የተነሳ ሐሳብ ነበር። ይሄ ማለት እግዚአብሔር ለእነ አብርሃም የሰጠው የእግዚአብሔር ቃል አሁን ተፈጸመ በማርያም ውስጥ የሚለውን ሐሳብ አንስተዋል። ይሄ እንዳልሆነ ግን ራሱ ቃሉ እግዚአብሔር እንደሆነ ከዛ በኋላ ይቀጥል ስለ ማለት ዮሐንስ ስለሱ መሰከረ እንዲህ ብሎ ምናምን ብሎ ጌታ ኢየሱስ እንደሆነ ጌታ ኢየሱስ ደግሞ መለኮት እንደሆነ እግዚአብሔር ወልድ እንደሆነ የእግዚአብሔር ቃል እዚህ ጋር ያስረዳል። እና እዚህ ጋር ያለው ሐሳብ ሙሉ ምዕራፉን ብናነበው ከቁጥር 1 አንስተን እስከ 14 ያለውን ሐሳብ ብናነበው ሐሳቡ ምንም ሳይሻማው ቁልጭ ብሎ የተቀመጠ ሐሳብ ነው። ነገር ግን ቀንጨብ አድርገን አንዷም ቁጥር ብቻ ወስደን እየዘለልን ብንሄድ ሌላ አይነት ፍቺ ልንሰጠው እንችላለን። ስለዚህ ከአውዱ አንጻር ስንሄድ እዚህ ጋር እየተናገረ ያለው ጌታ ኢየሱስ ወደ ምድር መጥቶ ሰው ልጅ ስጋን እንደለበሰ ማለት ሰው ሆኖ ሰውን ለማዳን ሰው ሆኖ እንደመጣ የሚያሳይ ምዕራፍ ነው እና እዚህ ጋር ያለው ይሄን ነው ማውራት የፈለኩት እሱ። እሺ አመሰግናለሁ ስለነበረን ቆይታ ማለት ነው። ሄኖክዬ ሁሱ አይደለም ወሂድ እባላለሁ። እሺ እንተዋወቅ። ሁሱ ማለት ከላይ ያለው ኡስታዛችን ነው። ስለዚህ ምንድነው መሰለ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ አንደኛ ቃልም ሥጋ ሆነ ነው እንጂ የሚለው ቃል ሥጋ ለበሰ የሚል ነገር የለም። ሁለተኛ አውዱ ላይ እግዚአብሔር ወልድ የሚል ነገር የለም። ኤሶጂሲስ ነው እየተጠቀምክ የምታወራው። እሱን ችግር የለውም፣ ቀስ ብለህ ታርመዋለህ። ሌላው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ሲል ሆነ የሚለው ቃል በምን ሆነ ስለ የት ሆነ ብዬ ያልጠየቅኩም ድንግል ማርያም ማህፀን ውስጥ ትለኛለህ። እኔ እየጠየቅኩ ያለሁት የት ሆነ ሳይሆን አንተ በተሰጠኝ 3 ደቂቃ ደግሞ እኔም ደግሞ ላውራና ከዛ በኋላ ተመራ እስኪው ልስጥህ ደቂቃውን። እኔ አንድ ደቂቃ ተኩል አውርተሃል ጨርሻለሁ ስላልክ ነው። ይኸው ሚት አድርጌ ላዳምጥህ። ጨርስ ቀጥልና እኔ እቀጥላለሁ። ከዛ በኋላ ጨርስ። ጨርስ። ይቀርህን 2 ደቂቃ ይኸው 2 ደቂቃ ይሰጠዋል። እንካ እኔ ሚት አድርጋለሁ። እሺ አሁን ቅድም ስታነሳ እንደነበረ ሆነ የሚለው አረፍተ ነገር በዘፍጥረት ላይ ሄደን አነሳን። ከዛ በኋላ እግዚአብሔር ሰማይና ምድርን ይሁን ሲል ብርሃን ይሁን ሲል ብርሃን ሆነ ማለት ይሄ ፍጥረት መፈጠራቸውን በእግዚአብሔር ቃል መፈጠራቸውን የሚያሳይ ነው። ደሴም ማለት በተመሳሳይ መልኩ ይሄ ቃል እዚህ ጋም ቃልም ሥጋ ሆነ የሚለው